ማርያምን እናንተም ማጣት እናንተ የኛው ቤተሰብ የኛው ወዳጅ ናችሁ። እናንተም ማጣት አንፈልግም። ሰው ደግሞ ሆን ብሎ እኔና ሃይሚን ወዳጅ ለማሳጣት የሚወደንን ሰው ለማሳጣት ነው የሚሞክሩት። ዩዘርም ብዬ ተነሳው እንጂ በጣም ብዙ ሰው አለ የሚጠራ በጣም ብዙ ሰው። እውነት ለመናገር እኔና ሃይሚ ሰፖርት የሚያደርግን ሰው በውስጥ እየሄዱ አንዳንድ ሰዎች እኔና ሃይሚ ወዳጅ ያሉኑ ነንባዮች እግዚአብሔርን እየሄዱ አንቺ የብሩክ እንትን ነሽ፣ አንቺ የሆነ ነገር ነሽ፣ አንቺ እንደዚህ እያሉ ማይመስል ነገር የሚያሸማቅቁ ሰዎች አሉ። ሰውን ሀቃቁ ነው የማወራው መቤቴ እየሄዱ እንትን ይላሉ። ስለዚህ ይሄ ጋጥ ወጥነት የእኛን ፋሚሊ አይወክልም። ማርያምን የምሬ ነው። ሃይሚን ወዳጅ ነኝ ካላችሁ ለምን ወደ የሚወዳትን ሰው ታሳጣላችሁ? እናንተ ብሩክን ወዳጅ ነኝ ካላችሁ ለምን ታሳጣላችሁ? የሚወደንን ሰው እንድናጣ ብቻችን እንድንቀር ነው የምትፈልጉት? በቃ ይሄ ሬድ ላይናችን ነው። ፋሚሊ ሬድ ላይን ነው። እግዚአብሔርን እና ቲጂዬም ብዙ ሰው አለ፣ በጣም ብዙ ሰው እግዚአብሔርን ተከፍቶ እየሄደ አይደለ? እኛን ወዳችሁን ሳይሆን እኛን እያስከፋችሁን ነው። ተረዳችሁን አይደል? እየወደዳችሁንም አይደለም በቃ። ስለዚህ የኛ ወዳጆችም የኛ ፋሚሊ የምንለው ሰው ሲነካ እኛ የምንፈልገው ነገር አይደለም። እና እናንተም እባካችሁን እኛ ላይክ በእናንተ ፍላጎት ምናምን አንገባም። በፋሚሊዎቻችን እኛ ፈልጋችሁ አምናችሁበት ነው የምትወዱን አይደል? ፋሚሊ ብላችሁ ወዳጆቼ ብላችሁ የምትቀርቡን አምናችሁበት ነው አይደል? ስለዚህ እኛም ከልብ መቤቴን በንጹህ ልባችን እንወዳችኋለን። እኔም ሃይሚ ግን ደግሞ የሆነ ነገር ሀፕን ሲያደርግ እኛን አትጥሉን። ከኛ ጋር የሚገናኝ ነገር አይደለም። እግዚአብሔርን ሆን ብለው ነው የሚያደርጉት። ሆን ብለው እሺ፣ ማርያምን ሆን ብለው እንትናስ ምናምን ስም እየጠሩ አይደለም። አሁን ዳይሬክት እየደረሰኝን የማውቀውን ነው የምናገረው። ለሁሉም ይድረስልኝ ነው እያልኩ ያለሁት። ይሄም ተገቢ አይደለም። አሁን ኮሜንት ላይ የምትልኩልን ይሄ ሀናን ምናምን የምትሉኝ በቃ ሊሆን ይችላል። ስለ ሀናን ምንም የደረሰኝ ነገር የለም። ግን ሁሉንም ነገር ነው ወክዬ እየተናገርኩ ያለሁት። በቃ ይሄን እንድታውቁ ፈልጋለሁ። እንትና አይደለም፣ ሁሉንም ወክዬ የኛ ፋሚሊን ወክዬ ነው እየተናገርኩ ያለሁት። እዚህ ጋር ማንንም አብልጬ ምናምን የምወድሰው አይደለሁኝም። አንወደመም። ፋሚሊ ነው በቃ አይደለም። እና እኛ ተጋግዘን በርትተን ስንታይ ነው የሚያምርብን፣ አንድነታችን ነው የሚያምርብን። እና ለጨረቃ ፋሚሊዎችና በቃ እናንተ ማጣት የማንፈልግ ሰዎች እባካችሁን የሆነ ሰንባዲ መቶ ሲናገራችሁ ከኛ ይመጣ አይደለም። በቃ ሆን ብለው ነው እግዚአብሔርን። እሺ እንወዳችኋለን በተረፈ እና ሄዳችሁ የኔና ሃይሚ ወዳጅ እኔና ሃይሚን የሚወድን ሰው የምታስቀይሙ ሰዎች ባናታችሁ ተዘግዛጉ፣ ገደል ግቡ። ከፈለጋችሁ ስደቡኝ፣ ምንም አታመጡ። እኔም አንድ ነገር ብናገር ደስ ይለኛል። እኔ በጣም ብዙ ጊዜ ተናግሬያለሁ እና በጣም ነው ደከመኝ። መናገር ራሱ ማስረዳት ራሱ ሰልችቶኛል። ማለት አውቃችሁ እንደምታደርጉት አውቃለሁ፣ ሆን ብላችሁ እንደምታደርጉትም አውቃለሁ። እና ሁሉም ደግሞ ወዳጄ ነው ማለት አልችልም። በተለይ ደግሞ ሃይሚን እንወዳታለን የሚሉ ሰዎች ናቸው። ያ ማለት ግን አሁንም አስረግጬ መናገር የምፈልገው ዲክላይን በለው አሁንም አስረግጬ መናገር የምፈልገው ነገር ያ ስል እኔን የሚወዱኝን ሰዎች አይደለም የምናገረው። ሄደው ሌላ ቦታ የሌላ ሰዎች ደጋፊ የሆኑ ሰዎች አሉ። የሃይሚ ደጋፊ ነኝ የሚሉ ፎቶዌን ተሸክመው የሚዞሩ የትም ቦታ የሚሄዱ ከዛ ደግሞ ብሩኬን ሰፖርት ሲያደርጉት የሆነ በቃ እሱን ሲያበረታቱት ምናምን በውስጥ ሄደው አንቺ የብሩኬ ምናምን እንትን የሚሉ እኔ ደጋግሜ እየተናገርኩ ነው። የብሩኬን እህቶች አይደለም እየተናገርኩ ያለሁት ወይም የኔን እህቶች አይደለም እየተናገርኩ ያለሁት። ብዙ ጊዜ የምትሳሳቱት ነገር ነው። ሪል እህቶች አሉ፣ ሪል ወዳጆች አሉ። እናንተ ያልገባችሁ ነገር አለ። የብሩኬ እህቶች ሲባል ሄዳችሁ ብሩኬን የሚወዱትን ሰዎች ሄዳችሁ ትናገራላችሁ። የሃይሚ እህቶች ሲባል የኔን እህቶች ምናምን እዚህ ጋር እኔን የሚወዱኝ ያ ማለት ብሩኬን ይጠሉታል ማለት አይደለም። ብዙ ጊዜ የምትሳሳቱት ነገር እኔን የሚወዱኝ ሰዎች ብሩኬን ይወዱታል። ግን ችግሩ ምንድነው? የኔ ነገር ስለማይሆንላቸው ነው። ብሩኬን የሚወዱት ሰዎች ደግሞ የብሩኬ ነገር ስለማይሆንላቸው ነው። ያ ማለት ግን እኔን ይጠሉኛል ማለት አይደለም። ብሩኬን ይጠሉታል ማለት አይደለም። ግን እናንተ ናችሁ እኛን እንዲጠሉን እያደረጋችሁ ያላችሁት። በተለይ 10 ቦታ የምትዞሩ ሰዎች አላችሁ የኛን ፎቶ ተሸክማችሁ እና ፕሊስ እባካችሁ በተለይ ደግሞ እኔን በቃ ተው በእግዚአብሔር በቃ ማለት እኔ የምሬን ነው። ሄዳችሁ አንቺ የብሩክ እንትነሽ ብላችሁ ስትናገሩ እዚህ ጋር እኔ ቤቴን፣ ትዳሬን፣ ህይወቴን የሚያፈርስ ነገር ነው እያደረጋችሁ ያላችሁት። የምሬን ነው። ቤተሰቤን የሚነካ ነገር ነው እያደረጋችሁ ያላችሁት
እና እረፉ። በተለይ ደግሞ ምን አደረጉሽ? ለምሳሌ ዩዘር ምን አደረገች? ብዙ ሰው አለ፣ በጣም ብዙ ሰው ቲጂ ራሱ አሁን ቲጂ ራሱ እግዚአብሔርን የምሬን ነው እኔን በጣም ነበር የምትወደኝ። እግዚአብሔርን በውስጥ እንኳን እየደወለች እኔን ማለት የልጆቼ የወደፊት ልጆቼ ክርስትና እናት ለመሆን በኪዳነ ምሕረት በማርያም አስምላ በ44ቱ ታቦት አስምላ የልጅሽ ክርስትና እናት ታደርጊኛለሽ ብላ ምን ያክል እንደምትወደኝ እኔ ነኝ የማውቀው። ግን እናንተ ሄዳችሁ የብሩኬንትን ኦሬዲ ከኔ ጋር ግንኙነት ያለው ሰው እኔም ፈላጊ ነው ከኔ የማይመስል ልጃቸው እኮ ነኝ። እንዴት ነው የምታስቡት? እኔ በጣም ነው የከፋኝ የምር። እኔ ቲጂን በማጣቴ ከፍቶኛል። ዩዘርም ተከፍታ በቃ ማየት አንፈልግም። በተለይ ማየት አልፈልግም። ከባድ ነው። እሷ ሁሉንም ሰው የምትወድ ሰው ነች፣ ሰው ማገዝ የምትፈልግ ሰው ነች እና መንካት የለባችሁም። እና ዛሬ ተከፋው እንትን አልኩ ምናምን አባት ቆጥደል አይደለም የመጣሁት። ያራዳ ልጆች እናንተና ሄደው የኛን ወዳጅ እኛን ሰፖርት የሚያደርግ ሰው የሚናገሩ ሰዎችን እንትን ልል አይደለም የመጣሁት። እነሱን ልናገር አይደለም የመጣሁት። ቀጥታ ለኛ ወዳጆች ማስተላለፍ የምፈልገው ነገር ስላለ ነው። ከኛ ምንም የመጣ ነገር የለም። እኛ በሙሉ ልባችን እንወዳችኋለን። የምትነኩ እና እንትን አትበሉ ፕሊስ፣ እባካችሁ ቦታ አትስጧቸው። ሆን ብለው ነው እንትን አትበሉ። ተዉ፣ እውነት ረፉ። የጨረቃ ፋሚሊ እናቃል። የብሩኬ እህት ሆነ የሃይሚ እህት ሆነ የሁለታችንም እህት ወንድሞች ሆኑ የጨረቃን ፋሚሊ እናቃችኋለን። እውነት ለመናገር ለመያያዝ ነው እንጂ ማንም ማንንም አይጠላም። የኔም ወዳጅ የሚና አይጠላም፣ ይሄም ወዳጅን የሚጠላ የለም። እነሱ አይደሉም እና በመሃል ሰርጎ ገብ ወያላ አለ፣ ያልገባቸው ሰው አለ፣ ወያላ አለ፣ በመሃል ወያላ አንድ ወያላ አለ። በቃ እነሱ ናቸው። ስለዚህ ለነ ዩዘርም ለሁሉም አድርሱልን። እኛ በፍቅር እንወዳችኋለን። እናንተን ሊያሳጡን ነው የሚፈልጉት። በግልጽ ያው በአደባባይ ነው እየተናገርኩ ያለሁት። እናንተን ሊያሳጡን የኛ ወዳጅ አትሁኑ ሊሉ ነው። እና ስለዚህ ከጨረቃን ፋሚሊም የመጣም ላይሆን ይችላልም አይደለም 100% እርግጠኛ ነኝ። ከጨረቃ የመጣ ፋሚሊ አይደለም። ሌላ የበታችነት ስሜት የተሰማው ሰው ካለ መጥቶ እናንተን ይናገርብናል። ስለዚህ እኛም በፍቅር እንወዳችኋለን። እናንተም እንደምትወዱ እናውቃለን። የተከፋችሁ ፋሚሊዎቻችን ኑሩልን። ይቅርታ ለቲጂዬም አርሱልን፣ ለሁሉም ሰው አርሱልን። እኛ አንድነታችሁ ነው እንፈልገው። በተረፈ ወይሽ እንጨፍራለን። ብቻ ዋናውን መልክቴን አስተላልፍ ያለው ኮሜንት ላይ ስም አትጥቀሱ። የማንም ይሁን ፋሚሊ ነው ያራዳ ልጆች። አሁን ምን ዘፈን ነው መከፍትልሽ? በቃ ማድረስ ያለብንን አድርሰናል። እንቀውጠው አይደል? እንዲህ እያለ ሴፔሬ ምን ልክፈትልሽ? ደስ ያለህ ቆይ ወገቤ ትንሽ እና በተረፈ እንወዳችኋለን።